ስሜ የምስራች ወርቁ መኮንን ይባላል። የእውን ኢትዮጵያ ውመን ኢን ኢነርጂ አምባሳደራቸው ነኝ። ኢትዮጵያ ውመን ኢነርጂ የተመሰረተው በኢትዮጵያ አቆጣጠር በ2019 በፕሮፌሽናል በ6 ፕሮፌሽናል ውመንስ ነው የተቀዳጀውና የተጀመረው እና ዓላማው ምንድነው? በኢነርጂ ሴክተር ላይ የሴቶች ፓርቲሲፔሽን በጣም ትንሽ ነው፣ ኢምፓክቱ ግን በጣም ትልቅ ነው። በሱ ብቻ ሳይሆን እንደዚሁ ፕሮፌሽናል ውመንስ ኢንቱ ዘ ኢነርጂ ሴክተር ብዙ ይሰራሉ፣ ግን ቪዚቢሊቲያቸው ብዙ አይደለም፣ ብዙም አይደሉም። በወርልድ ላይም እንደዚሁ ትንሽ በውጭ ሰርችም ስለመጣሁኝ በውጭም ዓለም የሴቶች ፓርቲሲፔሽን ኢነርጂ ሴክተር ላይ ኢትስ ሞር ሜል ዶሚኔትድ የሆነ ኢንዱስትሪ ነው እና ይህንን የሴቶችን ተሳትፎ ሰፖርት ቪዚቢሊቲውን ሴቶችን ለማበረታታት እና ተጠቃሚ ብቻ ሳይሆን ዲሲዥን ሜከር እንዲሆኑም ፖሊሲ ውስጥ ፖሊሲ ድራፍቲንግ ላይ ፖሊሲ ዲሲዥን ላይ ፓርቲሲፔት እንዲያደርጉ ወደፊት እንዲመጡ ኢንካሬጅ ቪዚቢሊቲውን ሰፖርቲንግ ኔትወርኩን ምን ያስፈልጋል እዛ ቦታ ለመድረስ ዋትስ ሃፕኒንግ የሚለውንም መድረክ ለማዘጋጀት የተጀመረ ፕሮግራም ነው።